አንድ ሰው መጥቶ የአንድ ጉንዳን ርዝመት 0.00005 ኪሎ ሜትር ነው ቢላችሁ አያስጠላም? ምክንያቱም ኪሎ ሜትር የጉንዳንን ርዝመት ለመለካት በጣም ትልቅ ነው። ከዚህ ይልቅ ሚሊሜትርን ብንጠቀም ይበልጥ ለመግለጽ ይመቻል አይደል? በአንጻሩ ደግሞ በፀሐይና በመሬት መሃል ያለውን ርቀት በሴንቲሜትር አንለካም። እያንዳንዱ ነገር የራሱ የሆነ ስኬል አለው። ዛሬ ስኬልስ፣ ስታንዳርድስ ኤንድ ዩኒትስ በፊዚክስ ውስጥ ያላቸውን ትርጉም ሰፋ አድርገን የምንመለከት ይሆናል። ሰላም ተማሪዎች፣ ማሌት ነኝ ከብራይት ፊቸር። ዩኒቱን ጀምረን ነበር። ስለዚህ ዛሬ የምናየው ሰብ ቶፒክ ደግሞ ስኬልስ፣ ስታንዳርድስ ኤንድ ዩኒትስ ወይም ፕሪፊክስ የሚለውን ሰብ ቶፒክ ይሆናል። ትምህርቱን ከመጀመራችሁ በፊት ቪዲዮን ላይክ አድርጉ። አሁን ቀጥታ ወደ ትምህርቱ። ከስኬልስ እንጀምራለን። At the end of this lesson or section, you should be able to first identify measurement scale in their surrounding or multiples and the fractions of the scale. And the second one is stating the use standard unit of measures and their relationship with unit in their surrounding. ባጭሩ ይሄንን ስኬልስ የሚለውን ሰብ ቶፒክ ወይም ሴክሽን ካጠናቀቃችሁ በኋላ አንደኛ በአካባቢያችሁ ውስጥ ያሉትን የተለያዩ ስኬሎች የምትለዩ ይሆናል። ሁለተኛ ደግሞ ዓለም አቀፍ ስታንዳርድ ዩኒቶችን ከሌሎች ዩኒት ጋር ያለውን ሪሌሽንሺፕ የምትረዱ ይሆናል። ዲፊኒሽኑን በምናይበት ጊዜ in physics, scale is a set of numbers, amounts and etc. used to measure or compare the level of something. በፊዚክስ ውስጥ ስኬል የምንለው የአንድን ነገር ደረጃ ወይም መጠን ለመለካት እንዲሁም ለማወዳደር የምንጠቀምባቸው የቁጥሮች እንዲሁም የመጠኖች ስብስብ ነው። In general, there are 4 types of scales. Those are nominal scale, ordinary scale, interval scale, and ratio scale. ይህንንም አንድ ባንድ እንመለከታለን። የመጀመሪያው nominal scale ነው. It is used for labeling variables without any number value. ኖሚናል ስኬል ደግሞ የምንጠቀመው ምንም አይነት ቁጥር ለመለካት የሚያስፈልጋቸውን ነገሮች ለመሰየም ነው። A nominal scale usually deals with non-numeric variable or numbers that don't have any value. ቅድምም እንዳልኩት ኖሚናል ስኬል non-numeric variable ለሆኑ ነገሮች ነው የሚሰራው። For example, ጀንደርን ብንወስድ ጾታን በቁጥር አንገልጸውም። ወይ ወንድ ወይ ሴት ብለን ነው የምንገልጸው። እንዲሁም ደግሞ ሄር ከለርን በምንወስድበት ጊዜ ብላክ፣ ብራውን፣ ዋይት ብለን እንገልጻለን እንጂ ምንም አይነት ነምበር ቫሊዩ አንገልጽም ማለት ነው። ሁለተኛው የስኬል ታይፕ ኦርዲነሪ ስኬል ነው። It is a rank order observation. For this type of scale, there is underlying quantitative measurement on which observation differs. ከኖሚናል በተቃራኒ ደግሞ ኦርዲነሪ ስኬል ኳንቲቴቲቭ ሜጀርመንት ወይም ቁጥርን ይጠቀማል። ስለዚህ ኦርዲነሪ ስኬል አንድን ነገር ራንክ ለማድረግ ደረጃ ለመስጠት እንዲሁም ደግሞ በኦርደር በቅደም ተከተል ለማስቀመጥ የምንጠቀምበት ስኬል ነው። The word ordinal in the ordinal scale represents order. ስለዚህ በቀላሉ ኦርዲናል ስኬል እንዳይጠፋባችሁ ኦርዲናል ሲባል ኦርደርን ለመግለጽ እንደሚጠቀም ማስታወስ ትችላላችሁ። For example, ranking of school students as first, second, third and etc. በትምህርት ቤት ውስጥ የተማሪ ደረጃ አለ አይደለ? እሱ የኦርዲነሪ ስኬል ዋነኛ ምሳሌ መሆን ይችላል። ሶስተኛው የስኬል ታይፕ ኢንተርቫል ስኬል ነው። It has a constant interval but have a lack of true zero point. ኢንተርቫል ስኬል ኮንስታንት ኢንተርቫል አለው ግን ደግሞ ትሩ ዜሮ ፖይንት የለውም። ትሩ ዜሮ ፖይንት ማለት ምን ማለት ነው? ትሩ ዜሮ ፖይንት ስንል ለምሳሌ ሌንግዝም መውሰድ እንችላለን እንዲሁም ማስም መውሰድ እንችላለን። እኚህ ሁለቱ ኳንቲቲዎች ኢንተርቫል ስኬል ሳይሆኑ ሬሽዮ ስኬል ናቸው፣ ግን እንደ ምሳሌ ነው የወሰድኩት። አሁን ማስን ብንወስድ አንድን ነገር ሚዛን ላይ በምናደርግበት ጊዜ በምናነበው ጊዜ ክብደቱን 0 ኪሎ ግራም አለን ማለት ያ ነገር ክብደት የለውም ማለት ነው። ክብደት ከሌለው ያቺ 0 የምትለው ቃል ምንም ነገር እንደሌለ ነው የምትገልጸው። ግን ደግሞ ኢንተርቫል ስኬል ላይ ያ ነገር አይሰራም። ለምሳሌ ኤግዛምፕል ላይ እንደወሰድኩት ቴምፕሬቸር ኢን ሴልሺየስ ኤንድ ፋራናይት ይላል። ሴልሺየስን በምንወስድበት ጊዜ 0 ሴልሺየስ ማለት
አንድ ነገር ምንም ሙቀት የለውም ማለት አይደለም። ለምን? ኔጌቲቭ ውስጥም ሴልሺየስ ስላለ ማለት ነው። ስለዚህ እኒህ ኢንተርቫል ስኬሎች ትሩ ዜሮ ፖይንት የላቸውም። As a result, one can add and subtract but cannot multiply and divide unit of interval scale. ስለዚህ ኢንተርቫል ስኬሎችን መደመርና መቀነስ እንችላለን፣ ግን ደግሞ ማባዛትና ማካፈል አንችልም። For example, temperature in Celsius and Fahrenheit scales are a good examples of interval scale ብለን ማንሳት እንችላለን። የመጨረሻው የስኬል ታይፕ ሬሽዮ ስኬል ነው። It has also a constant interval and have a true zero point. አያችሁ አይደለ? ሬሽዮ ጋር ስንመጣ ትሩ ዜሮ ፖይንት አለ ማለት ነው። As a result, we can add, subtract, multiply and divide ratio scales. ሬሽዮ ስኬሎችን ስለዚህም መደመር፣ መቀነስ፣ ማባዛት እንዲሁም ማካፈል እንችላለን። For example, units of time, length, volume and from temperature Kelvin. ኬልቪንን መውሰድ እንችላለን በቴምፕሬቸር ውስጥ ማለት ነው። ኬልቪንን ስንወስድ 0 ኬልቪን ማለት እንደ ዓለም ምንም ሙቀት የሌለበት ዝቅተኛው ቴምፕሬቸር ነው። ስለዚህ ኬልቪን ኔጌቲቭ ውስጥ ሊገባ አይችልም ማለት ነው። እንደዚህ አይነቶቹን ስኬሎች ሬሽዮ ስኬል እንላቸዋለን። ሁለተኛው ቶፒክ ደግሞ ስታንዳርድ ነው። At the end of this section, you should be able to first discuss about the measures used in their local environment and comment on the practice. And the second one is list standard unit of measures and their relationship with the units in the surrounding. ስለዚህ ባጭሩ የተለያዩ ስታንዳርዶችን በአካባቢያችሁ ውስጥ ያሉትን መለየት ትችላላችሁ። እንዲሁም ደግሞ ኤስአይ ስታንዳርዶችን ከሌሎች ዩኒትስ ጋር ያለውን ግንኙነት መረዳት ትችላላችሁ። ዲፊኒሽኑ ጋር ስንመጣ in simple terms, a standard is the exact agreed upon reference used to define a unit of measurement. ስታንዳርድ ስንል ሁሉም ሰው እንደ ዓለም የተስማማበት ሜጀርመንት ነው። It is a perfect example that everyone in the world uses to ensure their measurements are exactly the same. ስለዚህ ስታንዳርድ ቅድም እንዳልኩት ሁሉም ዓለም ላይ ያሉ ሰዎች ሁሉ ተስማምተው የሚያወጡ ስለሆነ በሁሉም ሀገር ብትሄዱ ሜጀርመንታቸው ዘ ሴም ነው የሚሆነው ማለት ነው። In 2019, an international committee revised a set of standards for length, mass, time and other basic quantities. በ2019 እንደ አውሮፓውያን አቆጣጠር ኢንተርናሽናል ኮሚቴ ለእነዚህ ሶስቱ ማለትም ለሌንግዝ፣ ለማስ፣ ለታይም እንዲሁም ደግሞ ለሌሎች ቤዚክ ኳንቲቲዎች ሪቫይዝ አድርጎ ነበር ስታንዳርዳቸውን። ስለዚህ አንድ ባንድ ስንመለከት የዋነኞቹን የመጀመሪያው ሌንግዝ ነው። የሌንግዝ ኤስአይ ዩኒት ሜትር ነው፣ ግን ደግሞ ከሜትር ባለፈ ነን ኤስአይ ዩኒት የሆኑም አሉ። እነሱም ልክ እንደ ሴንቲሜትር፣ ሚሊሜትር እና ኪሎ ሜትር ናቸው። Today, meter is defined as a distance traveled by light in a vacuum during a time of 1/299,792,458 ሰከንድ። ስለዚህ በዛሬው ጊዜ 1 ሜትር በምን ነው የሚገለጸው? አንድ ላይት ቫኪዩም ውስጥ ትራቭል በሚያደርግበት በዚህ ሰከንድ ማለት ነው። ይሄኛውን ፍራክሽን በዴሲማል መግለጽ እንችላለን። እንዲሁም ደግሞ በሳይንቲፊክ ኖቴሽን በአጭሩ 3.34 times 10 the power of -9 ብለን መግለጽ እንችላለን። ሁለተኛው ታይም ነው። ታይም is defined as the interval between two events and it is a fundamental quantity. ታይም ደግሞ የምንገልጸው በሁለት ኢቨንቶች መሀል ያለ ኢንተርቫል ነው። እንዲሁም ደግሞ በተጨማሪ በባለፈው ቪዲዮአችን ታይም ፈንዳሜንታል ፊዚካል ኳንቲቲ መሆኑን አይተናል አይደለ? ያንን ቪዲዮ ያላያችሁ ተመልሳችሁ ሪቫይዝ ማድረግ ትችላላችሁ። The unit of time in SI system is second. ስለዚህ የታይም ኤስአይ ዩኒት ሰከንድ ነው። ግን ደግሞ ከሰከንድ በተጨማሪ ልክ እንደ ሚኒት፣ ሃውር፣ ዴይ፣ መንዝ፣ ይር እኚህ ደግሞ ነን ኤስአይ ዩኒት ነው ማለት ነው። The second is defined as 9,192,631,770 times the period of vibration of radiation from the cesium-133 atom. ስለዚህ አንድ ሰከንድ እንዴት ነው የምንገልጸው? ሲዚየም ከሚባል አተም የሚወጣ ጨረር አለ። በሱም ጨረር ቫይብሬሽኑ ደግሞ 9,192,631,770
እጥፍ የሚበልጥ ቅጽበትን ነው 1 ሰከንድ ብለን የምንጠራው ማለት ነው። ሶስተኛው ማስ ነው። ማስ is the amount of matter in a given object። ስለዚህ ማስ ብለን የምንገልጸው በአንድ ኦብጀክት ውስጥ ያለ መጠነ ቁስ ነው ማለት ነው። ኪሎግራም is the standard or international system or SI unit of mass። የማስ SI ዩኒት ኪሎግራም ነው። ከኪሎግራም ባለፈ ደግሞ ልክ እንደ ግራም፣ ሚሊግራም፣ ቶን ያሉት ነን SI ዩኒቶች ናቸው። The kilogram is defined as by taking the fixed numerical value of the Planck constant when expressed in the unit of joule, which is equal to kilogram times meter square per second square። ስለዚህ 1 ኪሎግራም ደግሞ የሚገልጸው በዋነኛነት ፕላንክ ኮንስታንትን እንደ ቤዝ በመጠቀም ነው ማለት ነው። ስለ ፕላንክ ኮንስታንት ወደፊት የምትማሩ ይሆናል። ስለዚህ 1 ኪሎግራም 1.4755214 times 10 the power of 40 h delta f over c square ብለን መግለጽ እንችላለን። ሌላኛው ቶፒክ ስለ ሳይንቲፊክ ኖቴሽን ነው። In physics, scientific notation is a way of writing very large or very small numbers by saving space and time። ሳይንቲፊክ ኖቴሽን የምንለው ደግሞ በጣም ትልቅ እና በጣም ትንሽ የሆኑ ቁጥሮችን በአጭሩ ለመጻፍ የምንጠቀምበት ዘዴ ነው። It is written in the form of d times 10 the power of n, where d is a decimal number between 0 and 10 and n is known as exponent and it is an integer። ስለዚህ ሳይንቲፊክ ኖቴሽንን d times 10 the power of n ፎርም ነው የሚጻፈው። በዛም ውስጥ ደግሞ ዲ ዴሲማል ነው። ዴሲማል ሆኖ ከ0 እስከ 10 ያ ማለት 0 እና 10ን አያጠቃልልም። ኤን ደግሞ ኤክስፖነንትም ነው ኢንቲጀርም ነው ማለት ነው። If n is greater than 0, it represents how many times the decimal place in d should be moved to the right, and if n is less than 0, it represents how many times the decimal place in d should be moved to the left። ኤን ከ0 የሚበልጥ ከሆነ ወይም ባጭሩ ኤን ፖዘቲቭ ከሆነ ያ ደግሞ ምንድነው የሚገልጸው ምን ያህል ዴሲማል ፕሌስ ወደ ራይት መጠጋት እንዳለበት ነው። ኤን ደግሞ ኔጌቲቭ ከሆነ ምን ያህል ዴሲማል ፕሌስ ወደ ግራ መጠጋት እንዳለበት ያሳየናል። ኤግዛምፕል ስንመለከት 3.24 times 10 the power of 3 represent 3240 or the decimal moved 3 places to the right። ይሄኛውን ሳይንቲፊክ ኖቴሽን ስንመለከት 10 the power of 3 ነው የሚለው 3 ደግሞ ከ0 ስለሚበልጥ ያኛው ዴሲማል ፕሌሱ ወደ ራይት ነው ሙቭ የሚያደርገው ማለት ነው። ሁለተኛውን ኤግዛምፕል ስንመለከት ደግሞ 3.24 times 10 the power of negative 3 represents 0.00324 or the decimal moved 3 places to the left። አሁን ደግሞ እዚህ ጋር ፓወሩን ስንመለከት ኔጌቲቭ 3 ነው። ከ0 ስለሚያንስ 3 ፕሌስ ወደ ሌፍት ነው የሚሄደው ማለት ነው። ሌላኛው ሲግኒፊካንት ፊገር ነው። It is the number of digits in a value of a measurement that contribute to the degree of accuracy of the value። ሲግኒፊካንት ፊገር ደግሞ የምንጠቀመው አንድ ሜጀርመንት ምን ያህል አኩሬት ነው የሚለውን ለመግለጽ ነው። በአጠቃላይ እዚህ ያስቀመጥኩላችሁ 10 ሩሎች አሉ ሳይንቲፊክ ፊገርን ለመግለጽ። የመጀመሪያው all non-zero numbers are significant. For example, 2468 has 4 significant figures። የመጀመሪያ ቁጥር ቢሰጣችሁ 0 አይሁን እንጂ 0 ያልሆነ ቁጥር ሁሉ ሲግኒፊካንት ነው። ለምሳሌ 2468 እዚህ ውስጥ ምንም 0 ስለሌለ አራቱም ዲጂቶች ሲግኒፊካንት ፊገር ይሆናሉ። ሁለተኛው ደግሞ zeros between non-zero digits are significant. For example, 2025 has 4 significant figures። እዚህ ጋር ደግሞ 0 ባልሆኑ ቁጥሮች መሃል ካለች ያቺ 0 እንደ ሲግኒፊካንት ልትቆጠር ትችላለች። ለምሳሌ 2025 በሚለው ጋር 0 በሁለት ቁጥሮች መሃል ስላለች እንደ ሲግኒፊካንት ትቆጠራለች። ሶስተኛው leading zeros are not significant. For example, 0.54 has only 2 significant figures። ሶስተኛው ህግ ደግሞ 0 መጀመሪያ በሚመጣበት ጊዜ ይህ በብዛት ለዴሲማል ነው።
ይሄኛው በሚሆንበት ጊዜ ደግሞ 0 እንደ ሲግኒፊካንት አትቆጠርም። ስለዚህ 0.54 ውስጥ 3 ዲጂት ቢኖርም 0 መጀመሪያ ስለመጣች 5 እና 4 ብቻ እንደ ሲግኒፊካንት ይቆጠራሉ። አራተኛው trailing zeros to the right of the decimal are significant. For example, 92.00 has 4 significant figures. ከቅድሙ ህግ በተቃራኒ ደግሞ 0 መጨረሻ በሚመጡበት ጊዜ ማለትም ከነጥብ በኋላ በሚመጡበት ጊዜ እንደ ሲግኒፊካንት ይቆጠራሉ። አምስተኛው trailing zeros in a whole number with a decimal shown are significant. For example, 540 ከዛ decimal point አለ it has 3 significant figures. አሁን ደግሞ 0 መጨረሻ ላይ መጥቶ ግን ደግሞ 0 ከተጻፈ በኋላ ነጥብ የሚገባ ከሆነ ያቺ 0 እንደ significant figure መቆጠር ትችላለች። The sixth one is trailing zeros in a whole number with no decimal shown are not significant. For example, 540 has only 2 significant figures. ከቅድሙ ህግ በተቃራኒ ከዜሮ በኋላ ነጥብ ካልገባ ግን 0 እንደ ሲግኒፊካንት መቆጠር አትችልም። The seventh one is exact number have an infinitive number of significant figures. For example, 1 meter, 1.0 meter, 1.00 meter, 1.000 meter and etc. ስለዚህ አንድ ቁጥር 1.0 ቢልም 1.00 ቢልም ከነጥብ በኋላ ምንም አይነት የዜሮ ማዕት ቢያስገባ 1 ሜትር ነው የሚገልጸው ማለት ነው። ሌላ ምንም ለውጥ የለውም። Number 8, for a number in scientific notation, all digits of D are significant, but not n in the 10. For example, 5.02 times 10 the power of 4 has 3 significant figures. Scientific notation ጋር ስንመጣ ደግሞ scientific notation ላይ እንደ significant የሚቆጠረው decimal place ላይ ያለው ቁጥር ብቻ ነው። ያ ማለት 10ም ሆነ ፓወሩ ከ10 በላይ ያለው እንደ significant አይቆጠርም። ዘጠነኛው when two experimentally measured numbers are added or subtracted, the number of significant figure should be equal to the smallest number of decimal place of any term in the sum or difference. ዘጠነኛውና አስረኛው ደግሞ በኦፕሬሽን ላይ የተመሰረተ ነው። ዘጠነኛውን ብናይ ሁለት ዴሲማሎች በሚደመሩ እንዲሁም ደግሞ በሚቀነሱበት ጊዜ ምናስቀምጠው መልስ ምን መሆን አለበት? ሁለቱ ከተደመሩት ቁጥሮች ውስጥ ትንሽዬው ዴሲማል ፕሌስ ያለውን በሱ ልክ ነው መቀመጥ ያለበት። ለምሳሌ ስናይ ጊዜ 9.65 ፕላስ 8.4 ስንት ይመጣል? 18.05 ግን ደግሞ እኚህ ሁለቱ ዴሲማሎች ሲደመሩ ከሁለቱ መሃል ከዴሲማል በኋላ ትንሽ ቁጥር ያለው ማን ነው? 8.4 ነው። ስለዚህ 8.4 ከዴሲማል በኋላ አንድ ቁጥር ነው ያለው። ስለዚህ የተሰጠው መልስ ደግሞ ልክ በዛው ልክ ከዴሲማል በኋላ አንድ ቁጥር ብቻ ማስገባት አለበት። ስለዚህ ምን ማድረግ አለብን? 18.05ን ወደ 0 አንድ ዲጂት ብቻ ከዴሲማል በኋላ እንዲሆን round off እናደርጋለን ማለት ነው። we have to round off to the smallest place. ስለዚህ 5 ወደ 0 round off ስናደርግ 5 ህግ አለው አይደለ? round off ለማድረግ ከ5 እኩል ከሆነ አንድ ሰተን 5 እናጠፋለን ማለት ነው። ስለዚህ 18.1 ይሆናል ማለት ነው። ስለዚህ 18.1 ደግሞ ስንት ሲግኒፊካንት ፊገር አለው? 3። አስረኛው ሩል ደግሞ when two experimentally measured numbers are multiplied or divided, the number of significant figures of the final answer should be equal to the smallest number of the significant figure in all multiplication or division. እዚህ ጋር ደግሞ በምናይበት ጊዜ ሁለት ዴሲማሎች በሚባዙበት እንዲሁም በሚካፈሉበት ጊዜ የመጨረሻ ፋይናል አንሰራችን ምን መሆን አለበት? የቅድሙ ላይ ከዴሲማል ነምበር በኋላ ያለውን ትንሽ ቁጥር ከሁለቱ አይተን ነው የምናየው። እዚህ ጋር ደግሞ ከሁለቱ ትንሽ ሲግኒፊካንት ፊገር ያለውን በሱ ልክ ነው መደረግ ያለበት ማለት ነው።
ኤግዛምፕል ስናይ 8.65 ታይምስ 2.035 ስናባዛው 17.6075 ነው። ግን ደግሞ ከሁለቱ መሃል ትንሽ ሲግኒፊካንት ፊገር ያለው ማን ነው? 8.65 እሱ 3 ነው ያለው፣ ቀጣዩ ደግሞ 4 ነው ያለው። ስለዚህ ትንሹ ደግሞ 3 ስለሆነ መልሳችንም ደግሞ በ3 ሲግኒፊካንት ፊገር ብቻ ነው መቀመጥ ያለበት። ስለዚህ ይሄ ሁሉ ከዴሲማል በኋላ ያለውን ጋጋታ ወደ 3 ሲግኒፊካንት ፊገር እንዲኖረው ማድረግ አለብን ማለት ነው። ስለዚህ 0 ነው ወደ 6 ራውንድ ኦፍ የምናደርገው። 0 ከ5 በታች ስለሆነ ምንም አይጠቅሙም። 0.75 ይወገዱና 17.6 ብቻ ይቀራል። ስለዚህ እሱም ደግሞ 3 ሲግኒፊካንት ፊገር አለው ብለን መግለጽ እንችላለን። የመጨረሻው ቶፒክ ፕሪፊክስ ነው። ፕሪፊክስ is a letter or a syllable which is written directly before a unit name with no space። ፕሪፊክስ የምንለው ደግሞ ሌተር ነው። በጣም ትልልቅ ቁጥሮችን ወይም በጣም ትንንሽ ቁጥሮችን በሌተር መግለጽ እንችላለን። when a numerical unit is either very small or very large, the unit used to define its size may be modified by using prefix። ስለዚህ ትልልቅ የሆኑ ቁጥሮች እንዲሁም ትንንሽ የሆኑ ቁጥሮችን ከመጻፍ ይልቅ በሌተር ወይም በፕሪፊክስ መግለጽ እንችላለን። እዚህ ጋር በቴብል ለማስቀመጥ እንደሞከርኩት ጥቂቶቹን ፕሪፊክስ ነው። ከትልልቆቹ ቁጥር በምንጀምርበት ጊዜ የመጀመሪያው ቴራ ነው። ቴራ ሲምቦሉ ቲ ካፒታል ነው። ቴራ ማለት ምን ነው የሚገልጸው? 1 ትሪሊየንን ይገልጻል። በኤክስፖነንት ደግሞ 10 the power of 12። ሁለተኛው ደግሞ ጊጋ ነው። የጊጋ ስሞል ጂ ካፒታል ነው። ጊጋ ደግሞ ስንል 1 ቢሊየን ማለታችን ነው። ኤክስፖነንቱ ደግሞ 10 the power of 9። ሶስተኛው ሜጋ ነው። የሜጋ ስሞል ኤም ካፒታል፣ መልቲፕላየሩ ሜጋ ስንል 1 ሚሊዮን ማለታችን ነው። ኤክስፖነንቱ ደግሞ 10 the power of 6። ሌላኛው ኪሎ፣ ኪሎ ሲምቦሉ ኬ ካፒታል፣ ኪሎ ስንል 1000 ማለታችን ነው። ኤክስፖነንቱ ደግሞ 10 the power of 3። ሄክቶ ሲምቦሉ ኤች ስሞል፣ ሄክቶ ስንል 100 ማለታችን ነው። ኤክስፖነንቱ ደግሞ 10 the power of 2። ሌላኛው ዴካ፣ ዴካ ደግሞ ሲምቦሉ ዲኤ፣ ዴካ ስንል 10 ማለታችን ነው። ኤክስፖነንቱ ደግሞ 10 the power of 1። አሁን ደግሞ ወደ ትንንሾቹ ቁጥር ስንሄድ ዴሲ፣ ዴሲ ሲምቦሉ ዲ ስሞል፣ ዴሲ ስንል 0.1 ማለታችን ነው። ኤክስፖነንቱ ደግሞ 10 the power of -1። ሌላኛው ሴንቲ፣ ሴንቲ ሲምቦሉ ሲ ስሞል፣ ሴንቲ ስንል 0.01 ኤክስፖነንቱ ደግሞ 10 the power of -2። ሶስተኛው ሚሊ፣ ሚሊ ደግሞ ሲምቦሉ ኤም ስሞል፣ ሚሊ ስንል 0.001 ማለታችን ነው። ሚሊ ደግሞ ኤክስፖነንቱ 10 the power of -3። ሌላኛው ማይክሮ ነው። ማይክሮ ደግሞ ሲምቦሉ የግሪክ ሌተር ማይክሮ የሚባል እና ደግሞ መልቲፕላየሩ 1/1 ሚሊየን ወይም ደግሞ 0.000001 ኤክስፖነንቱ ደግሞ 10 the power of -6። ናኖ ስንል ሲምቦሉ ኤን ስሞል፣ ናኖ ስንል ደግሞ 1/1 ቢሊየን ማለታችን ነው ወይም በዴሲማል እና ኤክስፖነንቱ ደግሞ 10 the power of -9። የመጨረሻው ፒኮ ሲምቦሉ ፒ ስሞል ነው። መልቲፕላየሩ 1/1 ትሪሊየን ነው። ኤክስፖነንቱ ደግሞ 10 the power of -12። እንግዲህ የዛሬው ሰብ ቶፒካችን ይሄንን ይመስላል። ከጠቀማችሁ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ያልገባችሁን ነገር ኮሜንት ላይ አሳውቁኝ። በቀጣይ የምናየው ሰብ ቶፒክ ደግሞ ሜጀርመንት ኤንድ ሴፍቲ ይሆናል። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።